ሰላም ጤና ይስጥልኝ ውድ ተማሪዎች እንዴት ናችሁ? ደህና ናችሁ? በዚህ አጭር ቪዲዮ ስለ የተሳካ ወይንም ስኬታማ የጥናት ዘዴዎችን ወይንም የጥናት ደረጃዎችን እናያለን። ስኬታማ አጠናን ዘዴዎች 5 ቁልፍ ጉዳዮችን ይይዛሉ። ስለዚህ እነዚያን ቀስ በቀስ ደረጃ በደረጃ እስከ መጨረሻው እስከ 5ኛው ድረስ እናያለን። የመጀመሪያው ፕላኒንግ ይባላል። ይሄ እቅድ ማውጣት ነው። ስለዚህ የትኛውም ሰው ስራ ንባብ እንግዲህ ስራ ነው። ስለዚህ ይሄንን ስራ ከመስራታችን በፊት ስራውን ማቀድ ወሳኝ ነገር ነው። ስለዚህ ቀናችን ለ3 ብናካፍል 8 ሰዓት እናገኛለን። በመጀመሪያው 8 ሰዓት ምናነብበትና ምንማርበት ሰዓት ነው። ከዛ በመቀጠል ደግሞ የቀረው 8 ሰዓት ደግሞ የራሳችን የግል ጉዳይ ቸርች የምንሄድ መስጊድ የምንሄድ እንዲሁም ደግሞ ሪላክስ የምናደርግ የራሳችን ነገር የምንሰራበት ነው። ከዛ ባለፈ ደግሞ ሶስተኛው ቀሪው 8 ሰዓቱ የምንተኛበት ነው። ስለዚህ አንድ ሰው በቂ እንቅልፍ 8 ሰዓት በቀን ከተኛ በቂ ነው እንቅልፉ። ስለዚህ ይሄ አንድ እቅድ ማውጣት ክፍል ውስጥ ነው። ሌላው ምናነባውን ከስልክ ከሆነ ስልካችን ቻርጅ ማድረጋችን እንዲሁም ደግሞ ላፕቶፓችን ቻርጅ ማድረጋችን እንዲሁም ደግሞ ስክሪፕቶና ወረቀት ወይንም ኖት ለማውጣት የሚያስችል ኖት መጽሐፍ መያዛችን ደብተር መያዛችን እርግጠኛ መሆን ያስፈልጋል። እሱንም ማረጋገጥ ያስፈልጋል። ስለዚህ እነዚህ አጫጭር ሳመሪዎቹን አሁን ገና ጥናቱን ስንጀምር ያወጣናቸው መጨረሻ ላይ ሳመሪውን ሪቪው ለማድረግ ስለሚጠቅሙ የመጀመሪያው እቅድ ውስጥ መግባት አለባቸው። ስለዚህ ይሄ የመጀመሪያው እቅድ ነው። እቅድ ማውጣቱ የመጀመሪያው ስቴፕ ሲሆን ሁለተኛው አንደርስታንዲንግ ቢፎር ሜሞራይዚንግ የሚል ነው። ከማስታወስ ቅድሚያ መረዳት። ይሄ በጣም ወሳኝ ነገር ነው። ማለት ብዙ ጊዜ ተማሪዎች የሚያነቡትን ቶፒኩን አንደርስታንድ ሳያደርጉ ምን አነበብኩ ብለው አእምሯቸውን በቃ ይሄ ኮርስ አይገባም ብለው እንዲሁ ዝም ብሎ ማስጨነቅ ውጥረት ውስጥ መግባት ይታያል። ይሄ ሊሆን አይገባም። ማድረግ ያለብን ተረጋግተን ረጋ ብለን አንድ አጭር ከሆነ አንድ ቻፕተር ካልሆነ 4-5 ፔጅ ረጋ ብለን ኖት እያወጣን አጫጭር ኖቶችን እያወጣን ማንበብ። ስለዚህ ይሄንን ስናነብ ኖት እያወጣን 2 ጊዜ ረጋ ብለን ካነበብን ስናነብ እንዲሁም ደግሞ የሚከብዱ ተርሞቹን ቴክኒካል ወርዶቹን ቫግ የሆኑ አንክሊር የሆኑ ስቴትመንቶችን ወይንም ወርዶችን በቻት ጂፒቲም በዲክሽነሪም እንዲሁም ደግሞ ተጨማሪ መጽሐፎቹንም ሪፌር በማድረግ ማንበብ። ስለዚህ ይሄ ሁለተኛውና ቁልፍ የሆነ ደረጃ ነው። አንድ ሰው ለምሳሌ ስለ ፊሜል ሪፕሮዳክቲቭ ትራክት እያነበበ ቢሆን ፊሜል ሪፕሮዳክቲቭ ትራክት 5 ቁልፍ ኦርጋኖች አሉት። ለምሳሌ ከላይ ብንጀምር ኦቫሪ አለ። ሲቀጥል ሌፍት እና ራይት ኦቪዳክት አለ። ከኦቪዳክቱ ወደ ታች ሲኖርድ ዩትረስ አለ። ከዩትረስ ወደ ታች ሲኖርድ ሰርቪክስ አለ። ሰርቪክስን በመቀጠል ደግሞ ቫጃይና አለ። እነዚህ 5 ኦርጋኖች በሪፕሮዳክቲቭ ፊሜል ሪፕሮዳክቲቭ ትራክት ውስጥ አሉ። ስለዚህ ለእያንዳንዳቸው የራሳቸው ሳብ ቶፒክ የራሳቸው ቁልፍ ሀሳቦች አሉ። ስለዚህ እነዚህን ከማስታወሳችን በፊት መጀመሪያ ምን ማድረግ አለብን? መረዳት አለብን። ስለዚህ ይሄ ወሳኙ ሁለተኛው ነጥብ ነው። በመቀጠል ሶስተኛውና ወሳኙ ነገር አክቲቭ ሪኮሊንግ ወይንም ንቁ የሆነ የማስታወስ ክህሎትን ማዳበር ነው። አክቲቭ ሪኮሊንግ እንዴት ነው የሚደረገው? ለምሳሌ አንድ ሰው በቀን ለምሳሌ አንድ አጭር የሆነ አንድ ቻፕተር ወይንም አንድ 5 ወይም 6 ፔጅ ቢያነብ ያነበበውን ፓርት ምንድነው ያነበብኩት የሚሉ ቁልፍ ቶፒኮችን ሃንዳውት ከሆነ ሃንዳውቱን በመዝጋት ስልክ ከሆነ ስልኩንም በመዝጋት ላፕቶፑንም እንዲሁ በመዝጋት ሁሉንም ያነበብበትን እያየን የነበርነውን መጽሐፉን ወይንም ሃንዳውቱን ኤቭሪቲንግ በመዝጋት በአእምሯችን ብቻ
እስክሪብቶና ንጹህ ወረቀት በመያዝ ማስታወስ። ይሄ ለ15 ደቂቃ ለ20 ደቂቃ ሊደረግ ይችላል። ይሄ ክህሎት ነው፣ ቀስ በቀስ ነው የሚዳብረው። ስለዚህ ይሄንን ማዳበር በጣም ወሳኝ ነገር ነው። ምክንያቱም በኋላ ላይ ለምሳሌ ኤክስፕላይን፣ ዲስከስ ወይንም ብሪፍሊ ኤክስፕላይን የሚሉ ጥያቄዎቹን ለመመለስ ይሄ ለእኛ አንድ ክሊው ነው ወይንም አንድ ማስረጃ ነው። አንድን ነገር ንቁ ሆነ ማስታወስ መቻላችን ራሱ አንድ ለእኛ ምልክት ነው። ስለዚህ ይሄ አክቲቭ ሪኮሊንግ አንደኛ የምንጽፈው ስቴትመንት ዴቨሎፕ የምናደርገው ስቴትመንት ኢቭን ለአስተማሪው በሚገባው መልክ ኢቭን እንግሊዘኛ አጻጻፋችንም ደግሞ ያሻሽልልናል። ስለዚህ አክቲቭ ሪኮሊንግ ብዙ ጊዜ ካነበብን በኋላ መጽሐፉን ወይንም አንዳውቱን በመዝጋት ስልክና ላፕቶፕን ሁሉም ነገር በመዝጋት ለአንድ 15 ደቂቃ ማስታወስ ነው። ስለዚህ ይሄ ሶስተኛው ደረጃ ነው። አራተኛውና ወሳኙ ደረጃ ፕራክቲስ ፓስት ኮስችንስ የሚለው ነው። ስለዚህ የቀድሞ ጥያቄዎችን መስራት። ይሄ በእርግጥ አስተማሪዎች ማንኛውም አስተማሪ ቢሆን የቀድሞውን ፈተና ቀጥታ አያወጣም። ነገር ግን አንድ ማወቅ ያለብን የትኛውም አስተማሪ የሚያወጣው ጥያቄዎቹ ፓተርን አላቸው። በቃ ተመሳሳይ አይነት ፓተርኖች አሉ። ለምሳሌ ምርጫዎች ይኖራሉ፣ ማቺንግ ይኖራል፣ እንዲሁም ደግሞ ሾርት አንሰር ይኖራል፣ እንዲሁም ደግሞ ኢሳይ ወይንም ኤክስፕላኔሽን ይኖራል፣ ፕሮብሌም ሶልቪንግ ይኖራል እና የቀድሞ ጥያቄዎችን መስራት ለዚህ አሁን ልንፈተን ላለነው ጥያቄ ኮንፊደንስ ይጨምርልናል። ምን ያህል እንደተረዳን ራሳችን እንድንገመግም ይረዳናል። ስለዚህ የቀድሞ ጥያቄዎችን ካገኘን እነዚያን ማንበብ። አስተማሪዎች ብዙ ጊዜ ቁልፍ የሆኑ ቃላቶችን ተማሪዎች ማወቅ አለባቸው የሚሉ ፍሬዞች ካሉ በማቺንግ ያመጣል። ይሄ የታወቀ ነው። እንዲሁም ደግሞ ሃው፣ ዋይ የሚያስብሉ ሃው ኢት ሃፐንስ፣ ሃው ኢት ኦከርስ፣ ዋይ ጊዜ ካነበብን በኋላ ቢሆን ይመረጣል። ቶፒኩን በሚገባ አንደርስታንድ ካደረግን ሪኮል ካደረግን በኋላ የምናነባውን ነገር በደንብ ከተረዳን በኋላ ከጥናቱ መጨረሻ ጊዜ ቢሆን ይመረጣል። አምስተኛውና ወሳኙ ነገር ላስት 24 hour activities የሚባሉ ናቸው። የመጨረሻ ሰዓት ተግባር። ይህ ምንድነው? ብዙ ጊዜ 24 ሰዓት ወይም 48 ሰዓት ለፈተናው ሲቀር ምን ማድረግ አለብን የሚሉ ልንወስዳቸው የሚገቡ ጥንቃቄዎችን ጭምር ናቸው። ስለዚህ መጀመሪያ ላስት 24 hour ብቻ ለፈተናው የሚቀር ከሆነ አጫጭር ኖቶችን መጀመሪያ በእቅዳችን መሰረት ተራ በተራ ተረጋግተን ስርዓት አስጠብቀን ያወጣነውን አጫጭር ሳመሪዎቹን እነዚያን ሪቪው ማድረግ፣ እነዚያን መልሶ መላልሶ ማንበብ፣ እነዚያን እያነበብን ግልጽ ያልሆነውን ፓርት ሄዶ ከዋናው ሃንዳውት ማየት። ስለዚህ ይሄ አንድ የላስት አወር ተግባር ነው። ሌላኛው የላስት አወር ተግባር ልክ ለፈተና አንድ ቀን ሲቀር በዛው ዕለት ምሽት ላይ ተገቢ የሆነ እንቅልፍ መተኛት። ቅድም ቀኑን ለ3 አካፍለናል ብያቸዋለሁ። ስለዚህ ከነሱ ከ8 ሰዓቶቹ መጨረሻው 8 ሰዓት እረፍት የምናደርግበት ወይንም ምንተኛበት ነው። አንደኛ እንቅልፍ ጥቅሙ ምንድነው? ሚሞሪያችን ይጨምራል። ሚሞራይዝ እንድናደርግ ይረዳናል። ስለዚህ የማስታወስ አቅማችን ስለሚጨምር የመጨረሻው ቀን ላይ ያለውን 8 ሰዓት በአገባቡ እረፍት መውሰድ ወይንም መተኛ። ስለዚህ ሌላው ወሳኝ ላስት 24 hour activity ማዳበር ያለብን ማወቅ ያለብን ከስትሬሳችን አእምሯችን ውስጥ ያለውን ውጥረት መቀነስ፣ እንዲሁም ደግሞ ከፈተና 15 ደቂቃ እየቀረ ቀድሞ መግባት እና ፈተናውን በሚገባ ተረድቶ ማንበብ እና መመለስ ናቸው። ስለዚህ አንድ ተማሪ እነዚህን 5ቱን የስኬታማ የጥናት ደረጃዎቹን ቢከተል ቢፈጽም ስኬታማ የማይሆንበት ምንም ምክንያት የለም ለማለት ነው።
ስለዚህ እነዚህን አምስቶቹንም አንድ ላይ በማጣመር የሚጠቀም ተማሪ ማንኛውም የሚጠቀም ተፈታኝ ስኬታማ መሆን ይችላል የሚል ሀሳብ ለማንሳት ነው። ስላዳመጣችሁኝ አመሰግናለሁ